በአንድ ወርቃማ የኢትዮጵያ ሸለቆ ላይ መብረቅ ብልጭ አለ። አንዲት ትንሽ ወፍ በሾላ ዛፍ ላይ ሆና ትንቀነቀሳለች። ከታች ያለው ወንዝ በመጀመሪያዎቹ የዝናብ ጠብታዎች ያበረቅርቃል። ልጆች፣ አንድን በጣም የምትወዱትን ነገር በጉጉት ጠብቃችሁ ታውቃላችሁ? እስቲ አስቡት። በከዋክብት መሃል የተንሾካኮሸ አንድ ልዩ የተስፋ ቃል ይትፈጸም ዘንድ እየጠበቀ ነው። ፀሐይዋ በኮረብታዎቹ ላይ ቀስ ብላ ወጣች። ሰማዩ በብርቱካንና በውዝ ቀለማት አሸበረቀ። የግራር ዛፎች በጠዋቱ ነፋስ ቀስ ብለው ይወዛወዛሉ። አንድ እረኛ ልጅ በሜዳ ውስጥ ሲራመድ ጫማው አቧራ ያቦንን ነበር። አየሩ የዝናብና የአፈር ሽታ አለው። ወፎች እንደገና ክራር ሲቃኙ ይሰማሉ። ልጁ አድማሱን እያየ ከሩቅ የሚመጣ ታላቅ ብርሃን በምናቡ ይታየው ነበር። እረኛው ልጅ በቦርሳው ውስጥ ለምሳ የያዘው እንጀራ አለው። ሽታው ቤቱን ያስታውሰዋል። ነገር ግን በሩቅ አገር እግዚአብሔር አንድ በጣም ልዩ የሆነ ሰው እንደሚልክ የሚናገር መልእክት በነፋስ ይተላለፍ ነበር። በሩቅ ቤተ መንግሥት ውስጥ ንጉሥ አካዝ ተጨንቆ ካርታዎችን ይመለከታል። ነቢዩ ኢሳይያስ ግን ወደፊት ቀርቦ እንዲህ አለ፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ይህ የምሥራች እንደ ደመና ተንሳፎ የገበሬዎቹንና የሕፃናትን ጆሮ ደረሰ። ሁሉም ሰው በልቡ ውስጥ ትንሽ ተስፋ ተሰማው። አንድ ተአምር የመጣ መሆኑን ብታውቁ ምን ታደርጉ ነበር? በትዕግሥት ትጠብቁት ነበር? ሰዎች በሕልምና በምልክት እየተመሩ ወደ ቤትልሔም ጉዞ ጀመሩ። ገበያ ቦታዎች በተጠበሰ ቆሎና በዳቦ ሽታ ተሞሉ። ገመሎች ድምፅ እያሰሙ በጎዳናው ላይ ይራመዳሉ። ያ እረኛ ልጅም ሕዝቡን ተቀላቀለ። ነቢያት ስለተናገሩት ስለዚያ ሕፃን እያሰበ ልክ እንደ መጀመሪያው የጧት ፀሐይ የሚያበራውን ፊት ለማየት ጓጓ። በመጨረሻም የቤትልሔም መንደር በሌሊት ብርሃን ደመቀች። አንድ በጣም የሚያበራ ኮከብ በአንዲት ትንሽ በርት ላይ ቆመ። በውስጥ አንዲት እናት የተወለደውን ልጇን አቅፋለች። የሕፃኑ ዐይኖች የኮከቡን ብርሃን ያንጸባርቁ ነበር። እረኛው ትንፋሹን ዋጠ። በልቡም ይሄ ነው አማኑኤል፣ እግዚአብሔር ከእኛ ጋር ብሎ አሰበ። ወፎች፣ አህዮችና ግመሎች በጸጥታ ተሰበሰቡ። በርቱ የሳር የቅመማ ቅመምና የአዲስ ሕይወት ሽታ አለው። ትንቢቱ ተፈጸመ። ተአምሩ ቀላልና ትሑት ቢሆንም ከማንኛውም ንጉሥ ዘውድ በላይ ያበራ ነበር። እረኛው ልጅ ፈገግ አለ። እግዚአብሔር በጣም ተራ በሆኑ ቦታዎች ውስጥ አስደናቂ ነገሮች እንደሚያደርግ ተረዳ። ከተማዋ በሰላም ተሞላች። ቤተሰቦች ተቃቀፉ፣ እንግዶች ተሳቀፉ። እንዲህ ነበር ከረጅም ጊዜ በፊት በነቢያት የተናገረው ቃል በቤትልሔም ሕያው የሆነው። እግዚአብሔር ተስፋ፣ ፍቅርና ድፍረት ሁልጊዜ መንገዳቸውን እንደሚያገኙ ሊያስታውሰን አማኑኤልን ልጁን ሰጠን።